እንኳን ወደ ሞጁል 3 በደህና መጣችሁ። የአርቲፊሻል ኢንተለጀንስ ትምህርቱ እጅግ እንደጠቀማችሁ እንደወደዳችሁ ተስፋ አደርጋለሁ። የሞጁል 2 ስለ ፕሮምፕት ኢንጂነሪንግ ምን እንደሆነ ተመልክተናል። ስለዚህ ፕሮምፕት ኢንጂነሪንግ ላይ የምናዋራበት ቋንቋ አንድ አይነት ቢሆንም እንኳን አጠያየቃችን ግን በትክክል ቀላል ሊሆንለት ይገባል ማለት ነው። ለኤአይ ቀላል ማለት ምን ማለት ነው የሚለውን እነዚህ ላይ እንረዳለን። በጣም ጠቃሚ ነው። እንግዲህ በዚህ ኮርስ ላይ 12 ሞጁሎች ያሉን ሲሆን ሞጁል 3 ላይ ደርሰናል። ታዲያ በዚህ ሞጁል ላይ የምንማረው ነገር የኤአይ ቱልኪት ወይም ደግሞ የተለያዩ ኤአይዎችን መቼ እና እንዴት እንደምንጠቀም እንመለከታለን። በጣም በሚያስገርም ሁኔታ አንዳንድ ሰዎች በጣም ትንሽ ኤአይዎችን ነው የሚያውቁት። ምናልባት ጀሚናይን፣ ምናልባት ቻት ጂፒቲን። ከዚህ ውጭ የምታውቋቸው ኤአይዎች አሉ? እናንተ ካሉ እንግዲህ እጅግ ጥሩ ነው። ታዲያ ኤአይ ቱሎችን ደግሞ በጣም ብዙ ማወቅ በራሱ በጣም ችግር ነው። ምክንያቱም አሁን ኢሜጅ ብቻ ጀነሬት የሚያደርግ ኤአይ ብንመለከት በጣም ብዙ ናቸው። ቆጥሬ መጨረስ አልችልም። የማላውቃቸው ይበዛሉ ከማውቃቸው ማለት ነው። ስለዚህ ብዙ የኤአይ ቱሎችን ያወቀ ወይም የኤአይ መሳሪያዎችን ጎበዝ ነው ማለት ነው አይደለም። እናንተ የተወሰኑትን አውቃችሁ እንዴት መስራት እንደምችሉ ካወቃችሁ ምንም ችግር የለውም። ዋናው ውጤቱ ነው። ለምሳሌ ያክል የኤአይ ቱልኪቶቹን ከማወቅ በተጨማሪ በዋነኛነት የሚያስፈልገን ምዕራፍ 2 ሞጁል 2ታችን ላይ የተማርነው የፕሮምፕት ኢንጂነሪንግ ስኪል ነው። አዎ እንዴት ነበረ? ፕሮጀክቱን ሰራችሁት? የፕሮምፕት ኢንጂነሪንግ ስኪላችሁ ከጽሁፍ ወደ ጽሁፍ፣ ከጽሁፍ ወደ ምስል፣ ከጽሁፍ ወደ ፈለጋችሁበት ነገር ትቀይራላችሁ ማለት ነው። ምናልባት ከድምፅም ወደ ጽሁፍ እያደረጋችሁ ብቻ የምትፈልጉትን ውጤት ለማግኘት ፕሮምፕታችሁን ጠንካራ ታደርጉታላችሁ። በዚህኛው ምዕራፍ ላይ ስለ ፕሮምፕት አነሳለሁ። ምክንያቱም በአንድ ምዕራፍ ብቻ ስለ ፕሮምፕት አንስተን ማለፍ አንችልም ብዬ ስለማስብ፣ ፕሮምፕትን ካወቃችሁ፣ እንዴት ፕሮምፕት ማድረግ እንደምትችሉ ካወቃችሁ ትልቅ ነገር ነው። በመቀጠል አንድ ምሳሌ እንሰጣችኋለሁ። ይሄንን ምዕራፍ ይገልጸዋል ብዬ የማስበው ሰርግ ልታደርጉ እያሰባችሁ ነው። ታዲያ ሰርጋችሁ የተሳካ ሰርግ እንዲሆን ብዙ የሚያስፈልጓችሁ ነገሮች አሉ። ነገር ግን እነዛ የሚያስፈልጓችሁን ነገሮች አንድ ሰው ብቻ ሊሰጣችሁ አይችልም። ለምሳሌ ፀጉር መሰራት፣ ሜካፕ መሰራት አንድ ቦታ ልታገኙ ትችላላችሁ። በመቀጠል ደግሞ ሰርጋችሁ ላይ የቪዲዮ እና የፎቶግራፍ የሚሰራላችሁ ሌላ ሰው ጋር ታገኙታላችሁ። ምናልባት ደግሞ ሰርጋችሁ ላይ ዲኮር የምታስደርጉ ከሆነ እንዲሁም ደግሞ ምግብ የሚዘጋጅ ከሆነ እነዚህንም ሌላ ነገር ሌላ ቦታ ላይ ነው የምታገኟቸው ማለት ነው። ነገር ግን የነዚህ ሁሉ ዓላማቸው ምንድን ነው? የእናንተን ሰርግ ማድመቅ፣ ማስተናገድ ነው። እነዚህ ሁሉ ነገሮች በአንድ ላይ ሲሆኑ ነው ሰርግን ሰርግ የሚያስብለው ማለት ነው። ስለዚህ ሙሽሮችም ያው ያስፈልጋሉ። እነዚህ ሁሉ ነገሮች በአንድ ላይ ሰርግ ያስብሉታል። ታዲያ አንድ ነገር ቢጎል ወይም ደግሞ አንዱ ሰው ብቻ ሁሉንም ነገር ላድርግ ቢል ምናልባት ማድረግ ሊችል ይችላል። ነገር ግን ጥሩ ነው ወይም ደግሞ አውትፑቱ አሪፍ ሊሆን ይችላል ካላችሁኝ ከዚህኛው ጋር ካነጻጸር ነው በፍጹም አሪፍ ሊሆን አይችልም። ኤአይም ላይ ይሄን ይመስላል። ኤአይ ላይ ሙዚቃን የሚሰሩ ኤአይዎች አሉ። ለምሳሌ ብጠቅስ ሱኖ ኤአይ፣ ከሁሉም ላይ አንዳንድ ምሳሌ በወስድ። ስለዚህ እንግዲህ የተለያዩ ሀሳቦችን በጽሁፍ የሚቀይሩ በወስድ ቻት ጂፒቲን መውሰድ እችላለሁ። ምስል የሚሰራ ኤአይን በወስድ የጉግልን ናኖ ባናና መውሰድ እችላለሁ። በመቀጠል ልክ እንደዚህ እያልኩ የተለያዩ አይነት የኤአይ ቱሎች አሉ። የትኛውን የኤአይ ቱል መቼ ትጠቀማላችሁ የሚለው የእናንተ ውሳኔ ነው። በዚህ ፕሮግራማችንን በዚህ ሞጁላችን ላይ የምናየው ታዲያ ኤአይ ስንል እንግዲህ የተለያዩ ቱሎች እንዳሉ እንገነዘባለን ማለት ነው። በዋነኛነት የምናያቸው የኤአይ ቱሎች ውስጥ እንግዲህ ጀሚናይ እና ቻት ጂፒቲ ነው። ልክ እንደዚህ እያለን በኤአይ ቫይብ ኮድ ይደረጋል፣ በኤአይ ፕሮግራሚንግ አፕሊኬሽኖች ይሰራል ካላችሁ አዎ የጉግል ኤአይ ስቱዲዮንም መውሰድ እንችላለን ለሱ ማለት ነው። ታዲያ ድምፅን ቅልጽ አድርጎ የእኛን ድምፅ ክሎን የሚያደርግ የሚመስል ደግሞ እኔ ብንል 11 ላብስን እንደ ምሳሌ መውሰድ እንችላለን ማለት ነው። ለማጥናት የሚጠቅመን ኤአይ ካለን የጉግል ኖትቡክ ኤልኤምን መውሰድ እንችላለን። ብዙ ናቸው አይደል? እነዚህ ራሱ በስተዋል። ግን እዚህ ቪዲዮ ላይ ዘርዝሬ መጨረስ ሁሉ አልችልም። ለምሳሌ ያክል አንድ የኤአይ በቃ እንደ ታክሲ መናኸሪያ መውሰድ ትችላላችሁ። ወደ ፈለጋችሁበት አቅጣጫ ላይ መሄድ ነው አይደል? እዛ የምትገቡት መናኸሪያ ውስጥ ሃጊንግ ፌስ .co የሚባል ዌብሳይት ላይ ብትገቡ በዓለም ላይ ያሉ ከ1.7 ሚሊዮን በላይ የኤአይ ቱሎችን የምታገኙበት ሳይት ነው። ምናልባት ምን የኤአይ አፕሊኬሽኖች አሉ ካላችሁን እዚህ ዌብሳይት ላይ ገብታችሁ ሃጊንግ ፌስ .co የተለያዩ የኤአይ ቱሎች አሉ። ምናልባት ወራት ብሰጣችሁ ራሱ ላትጨርሷቸው ትችላላችሁ። ተመልክታችሁ እዛው መሞከር ትችላላችሁ። ያለ ኢንተርኔት ጭምር መስራት የሚችሉ ኦፕን ሶርስ ሞዴሎች አሉ። የጉግልን ብናየው ለምሳሌ ጄማ 4 ይሰኛል። እንግዲህ ኮምፒውተራችሁ ላይ ትጭኑታላችሁ። ያንን ኤአይ ኢንተርኔትም አያስፈልገውም። ያንን ሞዴል እዛው ላይ ይሰራላችኋል ማለት ነው። በጣም የሚያስገርም ነው። ኤአይ እንግዲህ በጣም ሰፊ ነው ማለት ነው። ከዚህ ውስጥ እንግዲህ መቼና
የቱን እንዴት ትጠቀማላችሁ የሚለውን ነው በዚህኛው ሞጁላችን ላይ የምናየው። ከዛ በፊት ግን ስለ ፕሮምፕት ኢንጂነሪንግ የተወሰኑ ነገሮችን እስቲ እንወያይ። እንግዲህ ከፕሮምፕቲንግ ጋር ተነስቶ አንድ ምሳሌን ተመልክተናል። እንግዲህ አንድን ልጅ ሳሙና ስልከው ነበረ። ያንን አይነት ምሳሌ እንጠቀም በዚሁም ሞጁል ላይ። ዊክ ፕሮምፕት የምንለው እንግዲህ መጀመሪያ ፕሮምፕት ኢንጂነሪንግ ምን እንደሆነ አውቀናል። ኮምፒውተሩን በቀላል ቋንቋ ወይም በናቹራል ላንጉጅ እኔ እናንተ የምናወራበት በዛ ቋንቋ ኮምፒውተሩን ማናገር ማለት ነው። በቃ እኔ እናንተን እያዋራኋቸው አይደል? ኤአዩን እናንተ ደግሞ በቀላሉ አዋሩት ማለት ነው። ምንድነው የምትፈልጉት? ኦኬ የማርኬቲንግ ፕሮጀክት እንዲሰራ፣ ኦኬ አፕሊኬሽን ለመስራት፣ ኦኬ ምስል ለመስራት፣ በቃ እንደዛ አዋሩት ማለት ነው ኤአዩን። ስለዚህ ደካማ ሀሳብ ከሰጣችሁት ደካማ ውጤት ይሰጣችኋል። ውጤቱ ጥሩ ነው፣ ግን ደካማ የሚሆነው እናንተ እንደምትፈልጉት እንዲሆን ከፈለጋችሁ እንደምትፈልጉት እንዲሰጣችሁ አርጋችሁ መንገር አለባችሁ። በፊት ሞጁላችን ላይ ቼኒንግ የተባለ ምሳሌን ሰጥተናል። ያ ማለት ከባድ ፕሮምፕትን እኛ ለማውጣት ከምንታገል በቀላሉ ኤአዩ እንዲሰራለን እንዲህ ማድረግ ፈልጋለሁ። ኤአዩ ምን ያስፈልገዋል? ሮል ያስፈልገዋል፣ ስኮፕ ያስፈልገዋል። እነዚህን ሁሉ ነገሮች ማወቅ ጭምር አይጠበቅባችሁ። እናንተ የሚጠበቅባችሁ መስጠት የምትፈልጉትን ነው። በመቀጠል ኤአዩ ፕሮምፕት እንዲሰጣችሁ ትነግሩታላችሁ። ስለዚህ የምንፈልገው ይሄን ነው። ስለዚህ ለዚህ የሚሆን ቆንጆ ፕሮምፕት አውጣልኝ ትሉታላችሁ። እሱም ፕሮምፕት ወስዳችሁ ለኤአዩ መልሳችሁ ትሰጡታላችሁ። ከዛስ የሚገርም ውጤት አገኛችሁ ማለት ነው። ያን ውጤት ያገኛችሁት በስትሮንግ ፕሮምፕት ነው ማለት ነው፣ ወይም ጠንካራ በሆነ ፕሮምፕት። ድጋሚ ነግራችሁ በጣም ቀላል ቋንቋዎች ስለሆኑ ነገር ግን የተወሳሰቡ ይመስላሉ። ኤአይ ኢንጂኒሪንግ፣ ፕሮምፕት ኢንጂኒሪንግ፣ ፕሮግራሚንግ ውስብስብ ናቸው። ፕሮግራሚንግ እንግዲህ ኮምፒውተርን ለማዋራት እንግዲህ ኮምፒውተሩን ፕሮግራም የምናደርግበት ወይም የምናዝበት በራሱ በኮምፒውተር ቋንቋ የምናናግርበት ነው። ፕሮምፕት ኢንጂነሪንግ ደግሞ ኤአዩን በናቹራል ላንጉጅ ወይም እኔና እናንተ በምናወራው ቋንቋ በቀላሉ ኮምፒውተሩን የምናናግርበት መንገድ ነው ማለት ነው። በቃ ያው ነው። እዚህ ጋር የተመለከትነው አንድን ልጅ ሱቅ ስንልከው ጎ ባይ ሰምቲንግ ፎር ዲነር ስንለው ልጁ ኮንፊውዝድ ይሆናል። ምስሉ ላይ እንደምታዩት ምን ልግዛ? እራት ሊሆን የሚችለው ኢንዶሚ ልግዛ? ሽንኩርት ልግዛ? ምንድን ነው? ግን እዚህ ጋር ምን አለው? ሂድና ሱቅ በቀጥታ 2 ቲማቲም፣ 1 ሽንኩርት፣ 1 ፓስታ ገዝተና ስትሉት በዚህ ያህል ብር ይሄን አድርግ ብላችሁ ስትነግሩት ልጁ ደስተኛ ሆኖ ገዝቶ ሲመጣ ታዩታላችሁ። እናንተም ለሰዎች እንግዲህ ኤአይ ሲሏችሁ እንዴት ምን ካላችሁ ስለ ፕሮምፕት ኢንጂነሪንግ ንገሯቸው። ዊክ ፕሮምፕት እና ስትሮንግ ፕሮምፕትን አጫውቷቸው፣ በደንብ ይገባቸዋል። ዋናው እዚህ ጋር ነው ጨዋታው። በቀጣይ ምስሎችን እንፈጥራለን፣ ቪዲዮችን እንፈጥራለን፣ በደንብ ትመለከቱታላችሁ ማለት ነው። ፕሮምፕት ኢንጂነሪንግን ካወቅን፣ ኤአይ ምን እንደሆነ ካወቅን፣ ቱሎችን ካወቅን ቀጣይ እንዴት ነው በኤአይ ገቢ የምንጨምረው? እንዴት ነው በኤአይ ትዕዛዞችን የምናዘው? ትክክለኛ ህይወታችን ላይ ለውጥ የሚያመጡ ነገሮችን ካላችሁኝ እነዚህን መጀመሪያ ማወቅ ስለነበረብን ነው። ሞጁል 3ን እየጨረስን እንሄዳለን ማለት ነው። ትምህርቱን ጥሩ አግኝታችሁታል ብዬ አስባለሁ። ታዲያ ከሞጁሉ ጋር ተያይዞ ጠለቅ ያለ እውቀትን ደግሞ ማግኘት የምትፈልጉ ከሆነ ኮምፕሊኬትድም ባይሆን በጣም ስፔሲፊክ የሆኑ ነገሮች ለመስራት እንዲጠቅማችሁ ከዚህ ሞጁል ጋር እያንዳንዱን ሪሶርሶች አዘጋጅተንላቸዋል። እዚህ ጋር ባስቀመጥኩትም ኪውአር ኮድ ስካን አድርጋችሁ ማግኘት ትችላላችሁ። እዚህ ኮርስ ላይ 12ቱ ሞጁሎች ወሳኝ የሚባሉ የኤአይ ግንዛቤን የሚያስጨብጧችሁ ናቸው። ስለዚህ የኤአይ ቱልኪት ስንል ተመልክተናል አይደል? ቻት ጂፒቲን ለምሳሌ እኔ ለብሬንስቶርሚንግ እጠቀምበታለሁ። ያ ማለት ቻት ጂፒቲ ለሌላ ነገር አይሰራም፣ ምስልም ይሰራልኛል፣ ቆንጆ ምስል። ነገር ግን እስካሁን ቤስት ከሚባሉ የምስል ሞዴሎች ውስጥ የጄሚናይ ናኖ ባናና የተሰኘው እጅግ በጣም አሪፍ ምስሎችን ይሰጠናል ማለት ነው። ቻት ጂፒቲን ደግሞ ብሬንስቶርሞች ለማድረግ ኮድ ማድረግ ከፈለጋችሁ ቻት ጂፒቲ ለምሳሌ ኮዴክስ የተሰኘም ፕላትፎርም አለው። እዛው ላይ ኮዲንግ ላይ ያ ማለት ፕሮግራሚንግ ላይ እጅግ በጣም ጎበዝ ነው ማለት ነው፣ ሶፍትዌሮችን ለመስራት። ልክ እንደዛ እያልን የኤአይ ቱልኪቶቻችን እናወጣለን። እንግዲህ እዚህ ጋር ሌሰን 3.1 ላይ ኤአይ ላንድስኬፕ ቱዴይ ብለን ያወጣንላችሁ ኪ አይዲያ ቻት አሲስታንቶች ከፈለግን ለምሳሌ ቻት ጂፒቲን አድርጎታል። እዚህ ላይ የኢሜጅ ቪዲዮ ጀነሬተር አሁን እንደመረጥ ነው። ወደ ቪዲዮ ስንመጣ ለምሳሌ ናኖ ባናና ቪዲዮ አሰራር እንዴት ነው ካላችሁ ቪዲዮ ማሰራር ቀጣይ ሞጁሎች ላይ እንመጣለን። በናኖ ባናና ስቴፕ ነው። መጀመሪያ በጽሁፋችን ፎቶን እንፈጥራለን። ያ ማለት አሁን ይህን ጽሁፍ ተመለከታችሁት እዚህ ጋር የምታዩትን። በመቀጠል ያንን ጽሁፍ እንግዲህ ፎቶ ለመፍጠር እንዲረዳኝ የናኖ ባናና ላይ ገብቼ በቀጥታ ጽሁፍ ወደ ፎቶ ቀየረልኝ ማለት ነው። አሁን ወደ ቪዲዮ ደግሞ ይህንን መስራት ስፈልግ የቪዲዮ ሞዴሎች ላይ ገባለሁ። ለምሳሌ የጉግል ቪኦ 3 ወይም አሁን እንግዲህ ይህን ቪዲዮ በምታዩበት ሰዓት አዲስ ሞዴል ሊያወጡ ይችላሉ። ሌሎች በጣም ብዙ የቪዲዮ ቱሎች አሉ። ከዛ ውስጥ እንግዲህ ቪኦ 3 አንደኛው ነው። እዛ ላይ ገብቼ ይሄን ምስል ወደ ተንቀሳቃሽ ቪዲዮ ቀይርልኝ፣ ቪዲዮ ላይ ይሄ ምስል እንዲያርግ እያለ እንዘረዝርለታለን። አያችሁ ፕሮምፕት ኢንጂነሪንግ እንዴት ጠቃሚ እንደሆነ። የትም ነው የማትንቀሳቀሱት ፕሮምፕት ኢንጂነሪንግ በደንብ ካልተረዳችሁት። ስለዚህ ምስል መስራት፣ ሙዚቃ
ማድረግ ብትፈልጉ ፕሮምፕት ኢንጂነሪንግ ሊገባችሁ ይገባል ማለት ነው። ስለ ፕሮምፕት ኢንጂነሪንግ በደንብ አስረድቻችኋለሁ ብዬ አስባለሁ። ነገር ግን እዚህ ላይ ያሉትን ደግሞ እየደጋገማችሁ እየሞከራችሁ መሄድ ትችላላችሁ። ባይገርማችሁ ቼኒንግ ብዬ ያስተማርኳችሁ ፕሮምፕቱን ከባድ ማድረግ የለባችሁም ብዬ አሰብኩ። ነገር ግን ለምሳሌ ዋና ሀሳቡ እዚህኛው ሞጁላችን ላይ እንዳስቀመጥኩላችሁ ሮል ማውጣት፣ ታስክ መስጠት፣ ኮንቴክስት ማድረግና ኮንስትራንቶችን ማስቀመጥ ብዬ ነበር ፎርሙላ ያወጣሁላችሁ። ነገር ግን እኛ ይህን ሁሉ ነገር ኮምፕሊኬትድ በሆነ ወይ መረዳት የለባችሁ። ለምሳሌ እኔ በዛ መልክ እረዳዋለሁ፣ እናንተን ብትረዱት ደስ ይለኛል። ግን ትንሽ ከበድ ይላል። ይሄ ደግሞ ከበድ የሚለው ግዴታ አማራጭ ከሌለን ብናውቀው ቆንጆ ነው። ስለዚህ በቀላሉ